ሰላም ጤና ይስጥልን የተወደዳችሁ ዛሬም እንደተለመደው አንድ ሙዚቃዊ ሐሳብን ይዤ ወደ እናንተ መጥቻለሁ። ፌሚኒስትነቱን የካደው መንፈሳዊ ፌሚኒስት ሴት ልጅ በወንድ አእምሮ የተሳለች ፍጡር ሳይሆን የአምላክ መልካም ሥራም ያደርጋታል፣ የተለየች ናት የሚለው አመለካከቱም ከቀዳሚዎቹ ባህላዊ ፌሚኒስቶች ጋርም ያመሳስለዋል። ከወሲብ ዕቃነት መላቀቅ አለባት ብሎም መሻቱንም ህዝባዊ ባህል ውስጥ ካሉት የመብት አቀንቃኞች ጋርም ያቀራርበዋል። ለዚህ ጥሩ ማሳያ የሚሆነን ኤልያስ መልካ ደብዝዘሽ የተሰኘው የኢዮብ መኮንን የሙዚቃ ቪዲዮ ለተመልካች እንዳይበቃ ያደረገበት ምክንያትም ነው። የከተማው መናኝ የአምላክ ውብ ሥራ ናት የሚላት ሴት ልጅ ሰውነቷን ገላልጦ ሙዚቃውን እንድታሻሽጥለትም አልፈለገም። እናም ብዙ የተለፋበትን የሙዚቃ ቪዲዮ ለእይታ እንዳይበቃም ያደርገዋል። በሙዚቃው ሴት ልጅ የእግዚአብሔር መልእክተኛ አድርጎም ያመጣታል። ፍጹም ሰላማውም እሷን ተመስሎ እንዳገኘም ያውሳል። ስንኞቹ ውጫዊ ውበትን እያወደሰ በሥጋ አእምሮ ሲናውዝ ለኖረው የኢትዮጵያ ሙዚቃ ያልተለመዱም ናቸው። አዲስነታቸው ግን እንዲህ ያለ ሐሳብ ጭራሽ ተሰምቶ ስለማይታወቅም አይደለም። ይልቁንስ ኤልያስ ይሁነኝ ብሎ ሴት ልጅን ከወንድ ሕሊና ፈልቅቆ ለማውጣት እየጣረ መሆኑን ስለሚያውጁ እንጂ። ልፋቱ ከሃይማኖት አንጻር ሲቃኝ ሴት ልጅ በወንድ የተሰራች ሳትሆን ለወንድ የተሰራች መሆኗንም ያንጸባርቃል። ሙዚቀኛ ነውና ከህዝባዊ ባህል ተዋናይነቱ አንጻር ሲታይ የሴት ልጅ የወሲብ ቁስ ተደርጎ መሳል በይፋ መሻሩንም ያረጋግጣል። በኤልያስ መልካ ሙዚቃ ውስጥ የምናገኛቸው ሴቶች ውበታቸው ፈሪሃ እግዚአብሔር ያደረባቸው መሆኑ ነው። መነሻው ግላዊ አይደለም፣ ከመጽሐፍ ቅዱስ የተቀዳ እንጂ። ውበት ሐሰት ነው፣ ደንግባትም ከንቱ ነው። እግዚአብሔር የምትፈራ ሴት ግን እሷ ትመሰገናለች የሚለው የመጽሐፍ ቅዱስ ጥቅስም ልብ ይለዋልና። የኤልያስ ሴቶች ጎዳና ላይ አይታዩም፣ ውበታቸው ውስጣዊ ነውና መንገድ ላይ አይቼሽ ወደድኩሽ የሚባሉም አይደሉም። ሴት የወሲብ ቁስ ተደርጋ መሳሏንም ይቃወማልና ተኳኩሎ ከወጣች ይልቅ በሯን ዘግታ ቤቷ የተቀመጠችዋን ልጅ በፍቅር መባረክን ይነግረናል። የሴት ልጅ በወሲብ ቁስነት መመሰል መሰረታዊ መገለጫ ውጫዊ ውበት ነው። በሙዚቃ፣ በፊልም፣ በቲያትርና በማስታወቂያዎች ውስጥ የሚሳተፉ ሴቶች አካላቸውን ለተመልካች ዓይን እንዲሸጡ ይገደዳሉ። ኤልያስ ግን ውበትን በሚታይ በሚዳሰሱ አይመዘንምና ለእንዲህ ያለው ሰዋዊ ሕግ ቦታ አልነበረውም። ቁም ነገሩ ግን እሱ ብቻ አይደለም። የከተማው መናኝ ከራሱ አልፎ እንዲህ ያለውን አስተሳሰብም ይዋጋል። ግቡ ከብዙዎቹ የእኩልነት ንቅናቄ መሪዎች ጋርም ያቀራርበዋል። መሻቱ ጭቆናን ማስወገድ ነውና ለዘብተኛ ፌሚኒስት ነውም ያስብለዋል። እዚህ ላይ የምዕራቡ ዓለም ሃይማኖት በራሱ እንቅፋት ነው የሚለውን አስተሳሰብ ማራመዱ ግልጽ ነው። ኢትዮጵያዊ ፌሚኒስት ግን ችግሩ ሃይማኖታዊ ሳይሆን ሰዋዊ ስርዓት ነው የሚል አቋምም ነበረው። መብሰልሰሉ ምናባዊ ብቻ አይመስልም። ኤልያስ አይሳሳትም የሚለን እግዚአብሔር ወንድ ልጆቹን አስበልጦ ሴት ልጆቹን ሊቀጣ የሚችልበት ምንም ምክንያት የለውም። በኢትዮጵያዊ ፌሚኒስትና በውጭው ዓለም የንቅናቄው መሪዎች መካከልም ያለው ትልቁ የአስተሳሰብ ሸለቆ እዚህ ስፍራ ላይ ይገኛል። ምዕራባውያኑ እግዚአብሔር ራሱ ለወንዶች አድልተዋልና አብዮታችን ሃይማኖታዊ ስርዓት ይናድ ሲሉ፣ ኤልያስ ግን ምላሹ ከሃይማኖት መንገድ ውጭ አይገኝም የሚልም ነው። በህዝባዊ ባህል ውስጥ ያለው ሴትነት እንደ ወሲብ ቁስ የመመልከት እሳቤ የተቃወሙት የምዕራቡ ዓለም የንቅናቄ ተከታዮች ሃይማኖታዊ ትግላቸውንም አጣጥፈውታል። ይህም በመሆኑም ከመጽሐፍ ቅዱስ ሕግጋት ውጪ የሆኑ ተግባራትን መፈጸም የአብዮቱ ስኬት መገለጫ ተደርገውም ተቆጥረዋል። የተመሳሳይ ጾታ ጋብቻ ሳይቀር እንደ ነጻነታቸው መለያ ተጠቅመዋል። ኢትዮጵያዊ ሙዚቀኛ ግን በመስመር የተለያቸውን ወገኖቹን ነጻነት የማያውቁ ነጻ አውጪዎችም ይላቸዋል። በብስራት ኃይለማርያም ከምን ነጻ ልውጣ ሙዚቃ ውስጥ የምንሰማቸው ስንኞች ሴቶች ነጻ እንውጣ የሚሉት ከምንድን ነው የሚል ጥያቄ የሚያዘለ ነው። ለኤልያስ መልካ ነጻነት አንጻራዊ ነው። ግቡም የአምላክን ሕግ ሽረው ሰዋዊ ስርዓትን ከፈጠረው ወገኖች መውጣት ነው። ምዕራባውያኑ ለሴት ተቆርቋሪ ነን የሚሉ ወገኖች ግን መዳረሻቸው ሰዋዊ ስርዓት ብቻ አይደለም፣ በምድር ላይ ያለውን የአምላክ ሕግ ሁሉ ያፈርሳሉ። ሁሉም ነገር እንደ አዲስ እንዲመሰረትም ይሻሉ። ልዩነቱ መንፈሳዊና ዓለማዊ ብቻ ተብሎም አይታለፍም። በሁለቱም ወገኖች መካከል የጊዜና የህይወት አረዳድ ተቃርኖም ይስተዋላል። ኢትዮጵያዊ ፌሚኒስት ምድርን እንደ አውቶቡስ ፌርማታም ይቆጥራታል። ተራችን እስኪደርስ የተሰለፍንበት ቦታ እንጂ መኖሪያችን አይደለችም ብሎም ያምናል። ስለዚህም ሰው መጨነቅ ያለበት ለጊዜያዊ መቆሚያ ብቻ ሳይሆን ለዘላቂ ቤቱም ጭምር ነው። ቃሉም እንዲህ ይላል፣ ወጋችሁን ትጠብቁ ዘንድ የእግዚአብሔርን ትእዛዝ እጅግ ንቃችኋል። የኤልያስ ፍርሃትም ይሄው ነው። በዚህ የተነሳም በምዕራቡ ዓለም መጽሐፍ ቅዱስ
ወንድ ወግኖባቸዋል የተባሉ ሕጎችን ሳይቀር አለመወገናቸውን ብሎም በሙዚቃ ተከራክሯል። የኢዮብ መኮንን እንዳጠፋሽ አጥፍቻለሁ የሚለው ሙዚቃ ዋና ማስረጃ ነው። ቸኩሎ ቅጣቱ ካንቺ የጀመረ ሊታዘበኝ ነው የኔን አሳደረ ዋጋ ልክፈል ብሎ ካሰላው ጥፋቴን ይደምርብኛል አንዴ ዳኝነቴን። ይህንን ውብ ሙዚቃ ለምን አልጋብዛችሁም? እንዳጠፋሽ አጥፍቻለሁ ሸፍቻለሁ ያየሽውን አይቻለሁ ያለ ጽድቄ ያለ ፍርድ ቆሜያለሁ እንዳጠፋሽ አጥፍቻለሁ ሸፍቻለሁ ያየሽውን አይቻለሁ